ችላ ያለን ሰው እንዲጸጽተው የማድረግ ሚስጥር። ቁጥር 1 የሚፈልጉትን ስጧቸው። ችላ ላሉን ሰዎች የሚፈልጉትን ነገር በመስጠት ያ የፈለጉት ነገር የማያስፈልጋቸው እንደነበር በቀላሉ እንዲሰማቸው ማድረግ ይቻላል። የዛኔ የእኛን አለመኖር በግልጽ ይረዱታል። እኛን ካላጡን በቀር የኛ ዋጋ የማይገባቸው ብዙ ሰዎች አሉ። መሄድ ለሚፈልግ ሰው መንገዱን ጨርቅ ያድርግልህ ብሎ መሸኘት አንዳንዴ ትክክለኛ መፍትሄ ሊሆን ይችላል። ነገር ግን እዚህ ጋር በፍጹም መስራት የሌሉብን ስህተቶች አሉ። ከነሱም ውስጥ ዋናው ውጤቱን ወዲያውኑ መጠበቅ ነው። አንድን ሰው ከህይወታችን ስናስወጣው ወዲያውኑ በፍቅር እንክትክት ብሎ ተሰብሮ ያለ እናንተ ህይወት የለኝም፣ ግንኙነቱን እንቀጥል እንዲል መጠበቅ የዋህነት ነው። የተወሰነ ጊዜ ይፈልጋል። እነዛ ሰዎች ለተወሰነ ጊዜ ከናንተ በመራቃቸው የሰላም ስሜት እንደተሰማቸው ቢያስመስሉ ያ ጊዜያዊ ኩራትና የትዕቢት ስሜት ሲያልፍ ግን የባዶነት ስሜት በከፍተኛ ሁኔታ ይጫጫናቸዋል። የምንወደውን ሰው መተው በጣም ከባድ ነው፣ ይገባኛል። አንድ ሰው ሲተወን ምክንያቱ ምን እንደሆነ ለማወቅና ይቅርታ ጠይቀንም ቢሆን ግንኙነቱን ለመቀጠል ጥረት እናደርጋለን። ነገር ግን ይሄ የበለጠ እንዲርቁ ያደርጋቸዋል። ከዛ ይልቅ እውነተኛ ማንነታችሁን አሳዩአቸው። ለፍቅር ብላችሁ ብዙ ነገሮችን እንዳላየ በማለፋችሁ የዋህና ሞኝ አድርገው ከቆጠሯችሁ እውነተኛ ማንነታችሁን በማሳየት ስህተት እንደነበሩ አስረዷቸው። እንዲሁም ራሳችሁን በሚገባ መጠበቅና መንከባከብ ጀምሩ። ጤናማ ምግቦችን መመገብ፣ ስፖርት መስራትና ሌሎች የሚያስደስቷችሁን ነገሮች ማድረግን ጀምሩ። ነገር ግን ይህንን የምታደርጉት ለራሳችሁ የምትሰጡት ቦታ ከፍ ያለ መሆኑን ለማረጋገጥ እንጂ የግድ ለነሱ ለማሳየት ብላችሁ በፍጹም መሆን የለበትም። ቁጥር 2 ያላችሁበትን ሁኔታ መርምሩ። አንድን ነገር ቆርጠን ለመተው አሊያም ወደ ኋላ የሚጎትተንን ነገር ለመበጠር በቅድሚያ ማድረግ ያለብን ምን እንደሚሰማን በሚገባ ለይተን ማወቅ ነው። አሁን የሚሰማችሁ ነገር እዛ ሰው ላይ እልህ ነው ወይንስ ደግሞ በራሳችሁ እየተጸጸታችሁ ነው? በቅድሚያ ይሄንን ለዩ። ለዚህ ነገር ምን ያህል ዋጋ እየከፈላችሁ እንደሆነ በደንብ ልትረዱ ይገባል። እነዚህ ጉዳዮችን መመርመር በጀመራችሁበት ሰዓት ምን ያህል ላላስፈላጊ ነገሮች እየተጨነቃችሁ እንደሆነ በግልጽ ትረዳላችሁ። እየደረሰብን ላለው ነገር ሌሎች ሰዎችን ተጠያቂ ማድረግ በጣም ቀላል። ነገር ግን መፍትሄ ማግኘት የምንችለው ለሁሉም ነገር ኃላፊነቱን መውሰድ ስንችል ብቻ። ስለዚህ የአቋም ሰው ሆኖ የማትፈልጉትን አልፈልግም፣ የሚሆነውን ደግሞ ይሆናል ለማለት ድፍረት ይኖራችሁ። ስለ ግንኙነቱ መቀጠልም ሆነ መቋረጥ ስትወስኑ በደንብ አስባችሁበትና ረጋ ብላችሁ ሊሆን ይገባል። ነገር ግን አንድ የወሰናችሁትን ውሳኔ በቀላሉ የምትቀይሩ ደካማ ሰዎች እንዳትሆኑ። አቋም ያለው ሰው ማለት በውሳኔው የሚጸና ሰው ማለት ነው። አቋማችን ከማይፈልገን ሰው ጋር ጊዜያችንን አለመግደል ሊሆን ይችላል። አንዳንድ ጊዜ የዋህ በመሆን ነገሮችን ስናሳልፍ አቋም እንደሌለው ሰው ልንቆጠር እንችላለን። የማንፈለግበት ግንኙነት ውስጥ በቆየን ቁጥር ማንም ቢሆን እኛን ሊያከብረን አይችልም። ውድ ስትሆኑ የትኛውንም ሰው በቀላሉ መግዛትና መማረክ እንደምትችሉ እወቁ። ቁጥር 3 ፈተናዎችን እለፉ። አንድ ሰው የሚወደውን ሰው ነው የሚፈተነው። የሰው ልጅ ከባዱ ፈተና ራሱን ማሸነፍ አለመቻሉ ብቻ። ከዚህ የተሻለ ህይወት መኖር እንደሚገባችሁ ለራሳችሁ ንገሩት። ከሁሉ በላይ ደግሞ ፈጣሪያችሁን በማማከር ትልቅ መፍትሄ ማግኘት እንደምትችሉ እመኑ። አንዳንድ ችግሮች ከሰው መፍትሄ ላይኖራቸው ይችላል። ማንም ሰው ላጣው እችላለሁ ብሎ የሚፈራውን እንጂ እርግጠኛ የሆነበትን ነገር አያሳድድም። ያልሆነውን ነገር እንደሆነ ሆኖ መታየት ሳይሆን እውነተኛና ከፍ ያለ ማንነትን መገንባት መቻል ብቻ። የትኛውም ሰው ከእናንተ ጋር ግንኙነት መመስረትን ከፈለገ ከፍተኛ ጥረት ማድረግ ይጠበቅበታል። ይህንንም የምናሳየው ያለማንም እገዛና ድጋፍ በራሳችን መቆም የምንችል ሰው መሆናችንን በማሳየት ብቻ። የብዙ ሰዎች ፍርሃት አንድን ሰው ችላ ካልኩት እስከ መጨረሻው ላጣው እችላለሁ ብሎ መፍራት ነው። ነገር ግን አንድን ሰው ከመጠን በላይ በፈለግነውና በቀረብነው ቁጥር እኛን እየራቀ መሄድን ምርጫው የሚያደርግ ከሆነ መጀመሪያውኑ ለኛ ቦታና አክብሮት የለውም ነበር ማለት ነው። በእናንተ ህይወት ውስጥ ማንም ሰው ቢሆን በፈለገው ሰዓት መግባትና መውጣት አይችልም። እንዲሁም ችላ ማለቱን ትቶ ወደ እናንተ መመለስ ሲፈልግም በችኮላ መቀበል የለባችሁ። ነገሮችን በለመደው መልኩ ለመቀጠል ሲሞክር ድንበር ልታበጁለትና በቀላሉ ወደ ህይወታችሁ መመለስ እንደማይችል በግልጽ ልታስረዱት ይገባል። በዚህ ጊዜም ለእናንተ ትልቅ የሆነ አክብሮት እንዲኖረው ማድረግ ትችላላችሁ። ቁጥር 4 ዝምታ። አንድ ልንሞክረው የሚገባ ነገር አለ። ይህም ታዲያ ትልቅ ለውጥ የማምጣት ኃይሉ ከፍተኛ ነው። የጽሑፍ መልእክት መላካችን።
መደወላችንንና ስለዛ ሰው በተለያየ መንገድ ማጣራታችንን እናቁም። ይህ ዝምታ ከምንም ነገር በላይ ኃይለኛ መልእክትን ያስተላልፋል። ብዙ ሰው በእጁ ውስጥ ያለው ነገር ሙሉ ለሙሉ ከሱ ካራቀ በቀር ስህተቱ አይገለጽለትም። በእጅ ያዙት ወርቅ አይደል የሚባለው? በድንገት ሙሉ ለሙሉ ከነሱ ጋር ያለንን ግንኙነት ስናቋርጥ ከደነዘዙበት ይባንናሉ። የጽሑፍ መልእክታችንን እንዲሁም ስልካችንን መጠባበቅ ይጀምራሉ። ነገር ግን መጥፋታችን የእውነት መሆኑን እየተረዱ ሲመጡ ባዶነትና ጭንቀት ይሰማቸዋል። በድንገት እኛን ማጣት ምን ያህል ከባድ እንደሆነ ይገነዘባሉ። ነገር ግን እንደተለመደው ከተወሰነ ጊዜ በኋላ መልሰን በመደወል እነሱን መጨቅጨቃችንን እንደምንቀጥል ያስባል። በዚህ ጊዜ ነው እነሱን ለማግኘትና ወደ እነሱ ለመደወል የሚፈትነንን ስሜት መቆጣጠር መቻል ያለብን። ምክንያቱም ይህ ዝምታ እነሱን ለመመለስ ታላቅ ኃይል እንደሚሆናችሁ አትጠራጠሩ። ቀስ በቀስም አብራችሁ ያሳለፋችኋቸው ጊዜያቶች በሙሉ ወደ አእምሮአቸው እየመጡ ረፍት ይነሳቸዋል። በቀጥታ ባይሆንም በተዘዋሪ መንገድ ስለናንተ ያጣራሉ። ማህበራዊ ሚዲያ ላይ ከዚህ በፊት የለቀቃችኋቸውን ምስሎች ላይክ ያደርጋሉ። መጎዳታችሁ አሊያም ደግሞ የሆነን ሰው መናፈቃችሁን የሚያሳይ ነገር እንደፖስታችሁም ያጣራሉ። ነገር ግን በፍጹም እንደዚህ አይነት ነገርን እንዳታደርጉ። በተቃራኒው ከጓደኞቻችሁ ጋር እየተዝናናችሁና ጥሩ ጊዜ እያሳለፋችሁ መሆኑን የሚያሳዩ የተለያዩ ምስሎችን ለጥፉ። በዚህ ጊዜም በቀላሉ የምትተኩ አይነት ሰው አለመሆናችሁን ይረዳል። ቁጥር 5 ድክመታችሁን አታሳዩ። አንድን ሰው ገና በሚገባ ሳታውቁትና እውነተኛ ማንነቱን ሳትረዱ በየዋህነት ብቻ ራሳችሁን ሙሉ ለሙሉ አሳልፋችሁ አትስጡ። የዋህነት መልካም ቢሆንም ለአንዳንድ ራስ ወዳዶች ግን መጠቀሚያ ሊያደርገን ይችላል። ብዙ ጊዜ የዋህነታችን የገባቸው ሰዎች የተለያዩ አሳዛኝ ታሪኮችን በመፍጠር ይነግሩናል። በዚህ ጊዜም በቀላሉ በፍቅር እንወድቃለን። ምክንያቱም ስለ አንድ ሰው አእምሯችን ደጋግሞ ባሰበ ቁጥር በዚያ ሰው ፍቅር የመያዝ ዕድላችን በጣም ከፍተኛ ነው። በተቻለ መጠን ገና በቅጡ ላላወቅነው ሰው ሙሉ ታሪካችንን ዘርዝረን ከመናገር እንቆጠብ። በቅድሚያ ወዳጅና ጠላታችንን በሚገባ እንለይ። ስለ ቤተሰቦቻችን፣ ስለ ጓደኞቻችን፣ ስለምናገኘው ገቢ፣ ስለምናስባቸው ነገሮች በሙሉ በሂደት እንጂ በአንድ ጊዜ እንዲያውቁ አናድርግ። ሌላው መርሳት የሌለብን በግንኙነት ውስጥ አንደኛው ወገን ችላ ማለት ከጀመረ ምክንያቱ ምን እንደሆነ ለማወቅ ጥረት ማድረግ ተገቢ ነው። ነገር ግን ከኛ መራቅና መሸሹን እየቀጠለ ከመጣ በፍጹም መለማመጥ የለብንም። ስህተቱ የነሱ መሆኑን እያወቅን ሁሌም ይቅርታ የምንጠይቀው እኛ መሆን በፍጹም የለብንም። መለማመጣችን ገደብ ሊኖረው ይገባል። ቁጥር 6 በግልጽ ተናገሩ። ብዙ ነገሮችን እያብሰለሰላችሁ በውስጣችሁ መያዙ ትርፉ ጉዳትና ጭንቀት ነው። በውስጣችሁ ያለውን ነገር ሁሉ በግልጽ ተናገሩ። በውስጣችሁ ያለውን ነገር ሁሉ በግልጽ ተናገሩ። ካለመናገር ደጃዝማችነት ይቀራል ይባል የለ? በግልጽ አለመነጋገር የፍቅር ግንኙነትን የሚጎዳ ትልቅ በሽታ ነው። አንዳንዴ ደፍራችሁ በግልጽ ስሜታችሁን ስትናገሩ በቀላሉ የሚስተካከል ተራ ነገር ሆኖ ታገኙታላችሁ። እንዲሁም እነሱም ደፍረው ስሜታቸውን በግልጽ እንዲናገሩ መንገድ ትከፍታላችሁ። በዚህ ጊዜም ስህተት መሆናችሁን ከተረዳችሁ ስህተታችሁን ለማረም ፈቃደኛ ሁኑ። በፍጥነትም ይቅርታ ጠይቁ። ምክንያቱም ይቅርታ ትልቅነት ነው። ነገር ግን ሁሌም ስህተቶችን ደጋግሞ የሚያደርጉት እንዲሁም በተደጋጋሚ ይቅርታ የሚጠይቁ ሰዎች ከሆኑ ገደብ ልታበጁና እናንተን ማጣት ምን ያህል ከባድ ሊሆን እንደሚችል ራሳችሁ ላይ ለተወሰነ ጊዜ ትኩረት በማድረግ አሳዩአቸው። በራስ መተማመን ያላችሁ ሰዎች መሆናችሁንም አሳዩ። የራሳችሁ ሕይወት እንደሌላችሁ እንዲሁም ያለነሱ ባዶ መሆናችሁ ከተሰማቸው ለእናንተ የሚሰጡት ቦታ በከፍተኛ ሁኔታ እንደሚቀንስ እወቁ። በመሆኑም እነሱ ላይ ብቻ መጣበቁን ተውና ለቤተሰቦቻችሁና ለጓደኞቻችሁ ተገቢውን ቦታ ስጡ። ስራችሁ ላይ አተኩሩ። በሕይወታችሁ ውስጥ ከነሱ በላይ ልታሳኩት የምትፈልጉት ትልቅ ዓላማ ይኖራችሁ። ቁጥር 7 ስጦታዎችን አትደርደሩ። ብዙ ጊዜ ስጦታዎችን በመደርደር ችላ ያለንን ሰው ወደኛ ለመሳብ የተለያዩ ሙከራዎችን እናደርጋለን። ይሄ ግን ትርፉ ድካም ብቻ ነው። ይሄ ድርጊት በቁስ የመደለል ሰው አይደለሁም በማለት ቅያሜ ሊፈጥርባቸው ስለሚችልም ጥንቃቄ አድርጉ። ያ ሰው ለኛ እውነተኛ የሆነ ስሜት ካለው ከቁስ በላይ ፍቅር ሊያሸንፈው ነው የሚገባው። በስጦታና በመደለያ የመጣ ፍቅር ያ ነገር ከኛ ሲርቅ በቅጽበት ብን ብሎ ካጠገባችን እንደሚርቅ አነርሳ። እንዲሁም የብዙዎቻችን ችግር ራሳችንን እንደ ጻድቅ እየቆጠርን የዛን ሰው ጥፋት ለብዙ ሰዎች መናገር እንዲሁም ብዙ መጥፎ ነገሮችን ስለዛ ሰው መዘርዘር ነው። ይሄ ትልቅ ስህተት እንደሆነ ወቅ እንደውም እንኳን ከእንደዚህ አይነት ሰው ራኩኝ የሚያስብል ባህሪ ነው።
በመሆኑም በእነዚህ ሁኔታዎች ውስጥ ስንሆን ከምንም ነገር በፊት ራሳችንን መቆጣጠር መቻል አለብን። የብዙ ሰዎች ትልቁ ድክመት ትኩረት መፈለግ። ስለዚህ ትኩረታችንን በመንፈግ ብቻ ስለኛ እንዲያስቡ ማድረግ ቀላል። ራሳችሁን ቢዚ አድርጉ። ውሏችሁን፣ አዋዋላችሁን፣ የምትውሉበትን ቦታ ቀይሩ። ማንነታችሁን የሚለውጡ የተለያዩ ስልጠናዎችን ውሰዱ። ከፍ ባለን ቁጥር ችላ ያሉን ሰዎች እዛ ከፍታ ላይ ከነሱ ውጪ ማንም አብሯችሁ እንዳይወጣ በሚስጥር መከታተል ይጀምራል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።